ኢየሱስ ይሁን። ሰላም ለእናንተ ይሁን። ደህና ናችሁ? እስቲ በዚህ ቀን ደስ ያለው ሰው ለጌታ አምልኮ ያቀርባል። ኢየሱስ ጌታ ነው። በመጀመሪያ ትግርኛ ይኽእል ግን ንስብከት ንአቅመ ስብከት አይኾነን ኢሉ ፓስተር ሓቂ ተዛሪቡ። ክብር ለኢየሱስ ይሁን። ትራንስሌት ድገብረለይ ሰብ ያድልየኒ እዩ። ስብከት ክጅምር ከለኹ ትግርኛ ይጠፍእ። ክብር ለኢየሱስ ይሁን። እሺ ያቀኔሌ ፓስተር። በመጀመሪያ የረዳኝን እግዚአብሔርን አመሰግናለሁ። እግዚአብሔር አይደል ዛሬ እንድንደርስ የረዳን፣ እግዚአብሔር እንድናመልከው እድል ሰጥቶን ነው። ስለዚህ እኔም እንዳገለግለው እናንተም እንድታገለግሉት ከመንፈሱ እንድንካፈል ቃሉን እንድንሰማ የረዳን እግዚአብሔር ነው። ለሱ ክብር ይሁንለት። በመቀጠል ይሄን ፕሮግራም እንዲዘጋጅ መንፈስ ቅዱስን የታዘዘውን ፓስተርን ላመሰግነው በጣም እወዳለሁ። ፓስተር አክሊሉ ኢዝ ጃይንት ማን ኦፍ ጋድ። ስለዚህ አንተን የመሰለ አባት ለዚህ ጉባኤ ስለሰጠን እግዚአብሔርን እናከብረዋለን። ክብር ለኢየሱስ ይሁን። ይሄን ካልኩኝ እንደዚሁም ደግሞ በጣም የተወደዱ አባቶች አሉ እና አባት ሳህለ በጣም የተወደደ እንዲሁም እሳቸውን በስም አላውቃቸውም፣ ግን በጣም ትልቅ የእግዚአብሔር ሰው ናቸው። እሳቸውንም እግዚአብሔርን ላመሰግን እፈልጋለሁ። ስለሳቸው እግዚአብሔር የተባረከ ይሁን። እንደዚሁም ደግሞ በጣም ድንቅ ወጣቶች አሉ፣ ነቢያቶች፣ ፓስተሮች፣ ዘማሪዎች፣ እዚህ በቃ ጃይንት የሆኑ አገልጋዮች አሉ። እነሱን የሰጠን እግዚአብሔር ነው። አመስግኑ እግዚአብሔርን። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር አንድ መልካም ነገር ያደርጋል። ተረዲኹም ኒዲኹም ሎማዓንቲ እግዚአብሔር ሓደ መልካም ነገር ከገብር እዩ። አሜን አሜን አሜን። ኢየሱስ ማን ነው? እዚህ ሙዚቀኛ አበይ ኸይዱ ሓውና ወንበር ሃብዎ ኮፍ ይበል ኣብዚ ምሳ ይፃወት ያገልግል። አበይ ኸይዱ ሓውና ፀውዕዎ። ፓስተር ቅድም እየተናገረ ነበረ። የአሁኑ አርብ ሳይሆን አልፎ የነበረው አርብ እዚህ የፎስ ፕሮግራም አድርገን ነበር፣ የጸሎት ፕሮግራማችን። እግዚአብሔር ድንቅ ጊዜ ሰጥቶናል። እግዚአብሔር የተባረከ ይሁን። ደግሞ እግዚአብሔር ዛሬ የወደደውን ያደርጋል። አሜን አይተብሉ እንዶ። ክብር ለኢየሱስ ይሁን። አነ ኤርትራዊ ግን ኢትዮጵያ ያደኩት ኢትዮጵያ ነውና እዛ ያለው ካልቸር እንዴት ነው? የሆነ ነገር ሲባል አሜን ነው። ክብር ለኢየሱስ ይሁን። ኣብዚ ደግሞ ኤርትራውያን ደግሞ ዝኾነ ነገር ክባሃሉ ከለው ሰምዖም ብውሽጦም እዮም አሜን ዝብሉ። እንስኹም ንእሽተይ ናብ ላዕሊ አሜን በሉ፣ አነም ውርድ ክብል ባላንስ ክንገብሮ ኢና። ክብር ለኢየሱስ ይሁን። ደስተኞች ናችሁ? አረ ለጌታ ክብር ይሁንለት። ለእግዚአብሔር ቃል እንጸልይና ከዛ በኋላ ጥቂት የእግዚአብሔርን ቃል አካፍላለሁ። የነጠፈው ሸለቆ ምንም ውሃ በሌለበት ስንቱ ጠጥቶት ረካ፣ ታምር ሰሪው ሲገኝበት እሬት እሬት ያለው ሕይወት ሲቀምሱ ጣፈጠ። አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። መበርቻ መበርቻዬ መበርቻ መበርቻዬ መበርቻዬ መበርቻዬ
መበርቻዬ አንተውነ ጌታዬ መጽናኛዬ 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 አንተውነ ጌታዬ የተፈራህ የዘላለም አምላክ እግዚአብሔር በዚህ በማለዳ በዚህ ስፍራ ስለተገኘ እጅግ አድርገን እናከብርሃለን። ጌታ ሆይ ቃልህ ደግሞ በስልጣን እንዲሰበክ ከሁሉ የማንሰውን እኔን ባሪያህን ደግሞ እንድትረዳኝ በጌታ በኢየሱስ ስም ጸለይኩኝ። አባት ሆይ ቃልህ ሲሰበክ ደስ የማይለው የዚህ ከተማ አለቃ መንፈስ ቢኖር በስም ስልጣን በኢየሱስ ስም የታሰረ ይሆን። ጌታ ሆይ ነፍሳችንን ሐሳባችንን ስሜታችንን የሚዋጋ የጨለማ ጉልበት በዚህ ሰዓት የታሰረ እንዲሆን በስም ስልጣን እንጸልያለን። አየሩ ሁሉ ሰላም ይሁን። እኔንም ባሪያህን እርዳኝ በጌታ በኢየሱስ ስም። መበርቻ መበርቻዬ መበርቻ መበርቻዬ 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 አንተውነ ጌታዬ መጽናኛዬ 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 አንተውነ ጌታዬ የልቤ አጽናኝ አይዞ ምትለኝ ከሞት አውጥተ ልጅ ያረከኝ መጽናኛዬ 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 አንተውነ መበርቻዬ 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 አንተውነ። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ጥቂት የማካፍላችሁ ቃል ከህይወቴ የተጨመቀ ቃል ነው የማካፍላችሁ። ክብር ለኢየሱስ ይሁን። ማን ነው አማርኛም ትግርኛም በደንብ የሚችል? ፓስተርን ላለማስቸገር አባታችንን ላለማስቸገር ፕሮፌት ትችላለህ? አማርኛም እንግሊዝኛም በደንብ ይቀርታት ትችላለህ? በደንብ ትንሽ ማን ነው የሚረዳኝ? እሺ ፓስተርን ላለማስቸገር ነው። እኔ ያለፈው አርብ እኮ በብዛት በትግርኛ ስትናገር ነበር። እሺ ለማንቲ እንዳጠፋኝ ፓስተር ለማንጠፍ የነለው አመስል ያ ክብር ለኢየሱስ ይሁን። አሜን። ትግርኛ ምዝራብ አይፈቀድኝ። እሺ አልናገርም። ሐለፈ ዓርብ ትግርኛ አዛርብ ትግርኛ ካነ ደግም ነረሞ ትግርኛ ካይዛርብ ትልቅ ይቅርታ ፓስተር። ከዚህ በፊት ሙሉ ወንጌል ላይ ነበር የማገለግለው። ጌታንም የተቀበልኩት ሙሉ ወንጌል ላይ ነው። ጎይታስ ተቀበልኩልን ዘገልግለሉን ዘመርኩ ቦታ ሙሉ ወንጌል ነው ይርቀም ሕጂ እና እግዚአብሔር ከገባልኝ ኪዳን ውስጥ ካብት እግዚአብሔር ዘአትወለ ኪዳን በጣም ማከብረው አንድ ኪዳን አለ። አዜ ዘኽብሮ ሓደ ኪዳን አሎ። አንድ ቀን ሓደ መዓልቲ እንደዚህ ጉባኤ ትልቅ ነውና እያመለክን ከምዚ ዓቢ ጉባኤ ነይሩ እንዳምለኽና ኸሎና በጣም ነጭ የለበሰ መልአክ ጉባኤ ውስጥ ገባ። ጻዕዳ ልብስ ዝለበሰ መልአክ ናብቲ ጉባኤ አትዩ። ከዛ ጉባኤ ውስጥ ገባና ልክ እኔ እንደዚህ አካባቢ ነበርኩኝ። ከዛ እንደዚህ ጀመረ። አብቲ ጉባኤ መስአት ወልክ አብቲ ከምዛ ኻባብ ነይረ በዚህ ጀሚሩ የሰዎች ጭንቅላት ላይ ዘይት ያፈሳል። አብቲ ናይ ሰባት ርእስ ዘይት ይፍስስ ነይሩ። አንዳንዱ ብዙ ይቀበላል። ሓደ ገለገሊኦም ብዙሖም ዝቅበሉ፣
አንዳንዱ ግን ጠብ ነው የሚለው ጭንቅላቱ ላይ ገሊኦም ግን ጠብ የንድብላ ተራሶም ማለት አንዳንዱ ደግሞ መንፈሳዊ ነገር ስለማይፈልግ ትቶ ይሄዳል ገለገለ ሰዋት ጋር መንፈሳዊ ነገር ጽማት ስለዘይብሉ ገዲፎ ይሄድ እንደዚህ ያለ ይዞራል ጉባኤ ውስጥ ይዞራል ከም እንዳበለ ጉባኤ ይዘውር ኔሩ ከዛ መጨረሻ ላይ መወዳታ እኔ ጋር መጣና ናባይ መስመጽ ይሄ ዘይት ላንተ ብቻ ሳይሆን ለትውልድ ነው ብሎ እቃውን ሰጠኝ እዚ ዘይት እዚ ንዓሓጥራ አይደኮነስ ንትውልድ ይሉ ነቲ ዘይት ሂብኒ ከዛን ጊዜ ጀምሮ ካብት ጊዜ ተጀምሩኻ የኔ እይታ የተለየ ናተይ ራያት ፍጹም ተፈልዩ የኔ አገልግሎት ተለየ አገልግሎተይ ተፈልዩ ዛሬ ሎሚ ልክ እንደዚሁ ከመው ልክ ዘይት የሚፈስባቸው ሰዎች አሉ ዘይት ይፈሰሎም ሰባት አለው አረ ለእግዚአብሔር ክብር ይሁንለት አሜን 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 እና ይሄ ዘይት አንድ ነገር ነው የሚያደርገው ዘይት ዝኻ ሓደ ነገር ይዝገብር እጆቻችሁን ይዞ ይዳዳውኩም ሒዙ የእግዚአብሔር መንፈስ ናይ እግዚአብሔር መንፈስ መምራት ይጀምራል ከመርሐኩም ከጀመሪው ክብር ለኢየሱስ ይሁን ክብርን ጎይታ ይሁን ከህይወቴ የተጨመቀ ነው ያልኳችሁ ለዚህ ነው ስለዚህ ካብ ህይወቴ ተጨምቆ ነገር ይካፍለኩም ዘልኩኩም ብዙ ጊዜ እግዚአብሔርን ሳልጠይቅ እግዚአብሔር ከይሐተትኩ እግዚአብሔር ሳይመራኝ እግዚአብሔር ከይመርሐኒ ደስ ብሎኝ ደስ ዝበለኒ ነገር የጀመርኩት ስራ ጀመርኩ ስራሕ የጀመርኩት ነገር ጀመርኩ ነገራት በሙሉ ሁሉ ጎርቶኝ ያውቃል ይጎዳኒ መወዳቱ ነገር ግን እንተኾነ ግን እግዚአብሔር የመራኝ ጊዜ እግዚአብሔር ብዝመርሐኒ እዋን ጉዳት ሳይሆን በረከት አግኝቶኛል መጉዳት ዘይኮነስ በረከት ይዝረክበኒ ዛሬ እንደዚህ ነው የሚሆነው ሎሚ ኸም ይዝኸውን የብዙዎቻችሁ አይን ይከፈታል ናይ ብዙሓት ይዕንት ክፍፈትዩ አይደለኹም መስለኒ አይሰማዕኩም እንመስለኒ በደንብ አሜን በሉሲ አሜን ክብር ለኢየሱስ ይሁን አሜን አንድ ነገር ላነሳሳችሁ ፈልጋለሁ ሓደ ነገር ከላዓለኩም ይደሊ አጠገባችሁ ያለው ሰው እንደዚህ በሉት ነቲ አብጎንኩም ዘሎ ሰብ ከም ዝበሎ እንኳን አንተ የኢየሱስ ደም ይፈሰሰልህ እስኻ ናይ ጎይታና ኢየሱስ ክርስቶስ ደም ፈሰሰልካ ይትረፍ እንኳን አንተ እግዚአብሔር የወደደህ ቀርቶ ንስኻ አምላኽ ፈትወካ ይትረፍ የበለዓም አህያ ናይ በለዓም አድጊ ከማን የበለዓም አህያ ናይ በለዓም አድጊ በተፈጥሮ አህያ ተፈጥሮ አድጊ ከ2 ሜትር በላይ ማየት አይችልም ካብ 2 ሜትር ድርሕ አርሒቃ ክትርኢ ትኽእልኛ ከዛ በኋላ ካብኡ ዳሓር ዘሎ ብለርድ ነው የሚሆነው ኩሉ ጊዜ ብለሪው ንጹር አይኮነና ዓና አድጊ ከ2 ሜትር በላይ የማያየውን አህያ እዛ ካብ 2 ሜትር አርሒቃ ክትርኢ ዘይትኽእል አድጊ የበለዓምን አህያ ናይ በለዓም አድጊ ክርስቶስ የማይሞትላትን ያልሞተላትን አህያ ክርስቶስ ዘይሞተላ አድጊ እግዚአብሔር አንድ ቀን ሓደ መዓልቲ አይኗን ከፈተ አይንታ ከፊቱ ሲከፍተው እስከፈተኻ አልሄድም አለች አሜን አትሉ አሜን በለዓም መምታት ጀመረ በለዓም ጦጦ ሙሰለት ከሃርማ ጀሚሩ ለምንድነው ማትሄደው ያለ ይመታች ጀመረ ለምን ታይዘይ ተኸዲለ ከሃርማ ጀሚሩ እሷ ግን ልክ እንደዚህ ካሜራ ንሳ ግን ልክ ዓብ ከምዚ ካሜራ ሰይፍ ያዘ መልአክ ሰይፍ ድሓዘ መልአክ ራ ጃይንት የሆነ መልአክ አዚ ብርቱዕ ዝኾነ መልአክ በሚያስፈራ ክብር አዚ ዘፍርህ ክብሪ በፊት ለፊት ቆሞ አይታል አጥቅም ያደው ይሉሪያ ከዛ እግዚአብሔር ቸር ስለሆነ ስለዚህ እግዚአብሔር ለዋህ ስለሆነ አይኗ ብቻ አይበቃም ብሎ አይኗ ብቻ አይበቃም ብሎ አይና ጥራ ያይኮነ አይበርህን ይሉ አፏን ከፈተው አፋውን ከፊቱ ከዛ እንደዚህ አለች ድሕሪኻ ከምዘይላ በለዓም አለችው በለዓም ይላቶ እስካብ ሕጂ አንቺ ዶንኪ አንተ አድጊ የሚላት እቺ አህያ የሚላት ኩሉ ጊዜ ዝብላ ዶንኪ አህያ ብሎ ስሟን የሚጠራት አድጊ እንዳለ ጽዋ አንድ ቀን ራሷ በስሙ ጠራችው ሓደ መዓልቲ ግን በስሙ ጸውያት በለዓም አለችው በለዓም ይላቶ ለምን ትመታኛለህ ታይታርመን ይላቶ እኔ እስከ ዛሬ ሳልታዘዝ ቀርቼ አውቃለሁ ወይ ቀርሕጅ ቀታዘዝ ኻዝ ወዓል ኩሉ መዓልቲ ሎዲ ይላቶ አልሄድም እኮ ያልኩ ከፊት ለፊት የቆመ መልአክ አለ ኣብ ቅድመ ይድሪዮ ዘሎ መልአክ አለ ይላቶ እስቲ አሜን በሉ በጃኹ ስለዚህ አጠገባቸው ያለው ሰው እንደዚህ በሉት እንኳን አንተ በሉት ይትረፍ ለንስኻ በልወነት ጎንኩም ዘሎ የበለዓም አህያ እንኳን አይኖቿ ተከፍቷል ናይ በለዓም አድጊ ከማን ዓይንታ ተኸፊቱ አረ ለእግዚአብሔር ክብር ይሁንለት አሜን 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 ሃሌሉያ ዛሬ እግዚአብሔር ምስክሬ እንደዚህ ነው የሚሆነው ሎሚ ከምዚ ይኸውን
ማልቀስ ታቆማላችሁ። አረ አሜን 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 ማልቀስ ታቆማላችሁ። በኺያት ከተቋረጡ ይኹም አሜን 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 አንድ ቀን እግዚአብሔር አብርሃምና ሳራ አባረሯት። ሓደ ጊዜ አብርሃምን እስማኤልን አስይዘው አባረሮማን አጋር አባረሯት። ክብር ለኢየሱስ ይሁን። እስማኤል ገርም ሰይዶማ ትንሽ የምግብ ትንሽ የውሃ ሰጧት። ቁርማይ ቁር መግቢ ይቦም ሰይዶማ መንገድ ላይ አለቀ እጇ ላይ ያለው ነገር። አቢዳ ዘሎ ነገር ከዛ ግራ ገባት። ድሕሪ ተደናጊራ ምብካይ ጀሚራ ትበክኻ ጀሚራ እዋክት በኪ ጀሚራ ከዛ ያለቀሰች ልጇ ሊሞት ነው። ቅድመ ዓይና ወዳ ኽመውት ትበኪያ ዘላ ገዲፋቶ ኸይዳ ድሕሪው ገዲፋቶ ኸይዳ ሞት ልክ ቀስት በሚወረወርበት ርቀት ሄዳ ማልቀስ ጀመረች። ልክዕ ምርዋር ቀስት ዝኣክል ካብኡ ርሒቓ ኸይዳ ክትበኪ ጀሚራ ልጄ ሲሞት አላይም ብላለችና ሞት ወደይ አይሬን ኢላ ከዛ የእግዚአብሔር መልአክ መጣ። ብድሕሪና እግዚአብሔር መልአክ መጽኡ እንደዚህ አላት ከምዚ ኢልዋ ስለ የብላቴናውን ለቅሶና ጩኸት እግዚአብሔር ሰምቷል አላት። ናይዚ ሕፃን ዚ ብኺያት እግዚአብሔር ሰሚዑሎ ኢልዋ አታልቅሺ አይሞትም አላት። አይመውትኒው አይትብከይ ኢልዋ ከዛ እግዚአብሔር አይኖቿን ከፈተ። መልአኩ ሄደ። ብድሕሪኡ መልአክ ዓይንታ ከፊተዋ ኸይዱ ውሃው እዚህ ጋ ነው አላላትም መልአኩ። እቲማይ አብዚ አለው አይበላን መልአኩ። ኦኬ ክብር ለእግዚአብሔር ይሁን። አሜን መልአኩ ውሃው እዚህ ጋ ነው አላላትም። መልአክ ማያብ ዘሎ ይበላን እሱን መልእክት ነግሯት ትቷት ሄዷል። መልእክት ነጊርዋ ኸይድ እዩ እግዚአብሔር አይኖቿን ከፈተ። ኢላኻ ዓይንታ ተኸፊት እዩ ከዛ እጇ ላይ በሌለው ጉዳይ ነበር የምታለቅሰው። ባለቀው ነገር ነበር የምታለቅሰው። ኣብ ተወደአ ነገር እያ ትበክን ነራ። አይኖቿን ሲከፍተው ግን ዓይንታ ከፍቶ ከሎ ግን ሓቂው አብኢዳ ወልሃንቲ የለን አቢዳ ወልሓንቲ ነገር የለን። ግን ዞር ስትል ቆላሕ ክትብል ከላ ግን እግዚአብሔር አይኖቿን ከፈተና እግዚአብሔር ዓይንታ ስለዝኸፈቶ የምታለቅስበት ጉዳይ አጠገቧ ነው። አው ዓይንት ማያለው ዛሬ ከግራ መጋባት የምትወጡ ሰዎች አላችሁ። አንቲ ካብ ምድንጋር ትወጡ ሰባት ኣለኹም። አረ አሜን 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 አሜን። አሜን። የእግዚአብሔር መልአክ የእግዚአብሔር መንፈስ ወደ ተባለላችሁ ቦታ ይመራቸዋል። እግዚአብሔር መልአክ ናብቲ ዝደልዮ ቦታ ከማንሓኩም እዩ። እስቲ ድምፅ ሰማለሁ በሉሲ። ድምፅ ሰማዕ ኣለኹ ትበሉ አይኖችን እግዚአብሔር ይከፍታል በሉሲ። ዓይንተ እግዚአብሔር ክኸፍት እዩ። ለእግዚአብሔር ክብር ይሁን። እግዚአብሔር ክብር ይሁን። አጠር አድርጌ ሰዓት እየሄደ ስለሆነ አጠር አድርጌ አንድ ቃል አነባለሁ። ከዛ በኋላ እንጸልያለን። እግዚአብሔር ረዳና ቢለ ሓደ ቃል ከንብበሞ ክንጽልይና። እሺ መጽሐፍ ቅዱስ የያዛችሁ አንደኛ ሳሙኤል ምዕራፍ መጽሐፍ ቅዱስ ዝሓዝና ቀዳማይ ሳሙኤል ምዕራፍ 6 6 ከቁጥር 6 ጀምሮ ያለውን ክፍል ቁጥር 6 እስከ 12 ሰብ 12 በጌታ በኢየሱስ ስም አነበዋለሁ። አነ በአማርኛ ካንብቦዬ ቅርታ አነ በአማርኛ ካንብቦዬ ፓስተር ደግሞ በትግርኛ ካንብቦዩ ክብር ለጌታ ይሁን። አሜን። በጌታ በኢየሱስ ስም አነበዋለሁ። ግብፃውያንና ፈርዖንም ልባቸው እንዳጸኑ ልባችሁ ለምን ታጸናላችሁ? እግዚአብሔር ኃይሉን ካደረገባቸው በኋላ ያወጧቸው አይደሉምን? እነርሱም አልሄዱምን? አሁንም ወስዳችሁ አንዲት ሰረገላ ስሩ፣ የሚያጠቡም ቀንበር ያልተጫነባቸው 2 ላሞች በሰረገላ ጥመዷቸው፣ እንቦሶቻቸውንም ለይታችሁ ወደ ቤት መልሷቸው። የእግዚአብሔርም ታቦት ወስዳችሁ በሰረገላ ላይ አኑሩት። ስለ በደልም መስዋዕት ያቀረባችሁትን የወርቁን ዕቃ በሳጥን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት። ይሄድም ዘንድ ስደዱት። ተመልከቱም በድንበሩም መንገድ ወደ ቤተ ሳሚስ ቢወጣ ይህን እጅግ ክፉ ነገር ያደረገብን እግዚአብሔር ነው፣ አለዚያም እንዲያው መጥቶብናል እንጂ የመታን የእግዚአብሔር እጅ እንዳልሆነ እናውቃለን። ሰዎችም እንዲሁ አደረጉ። የሚያጠቡም 2 ላሞች ወሰዱ፣ በሰረገላውም ጠመዷቸው፣ እንቦሶቻቸውንም በቤት ዘጉባቸው። የእግዚአብሔርም ታቦት የወርቁንም አይጦችና የእባጮቻቸው ምሳሌ ያሉበትን ሳጥን በሰረገላው ላይ ጫኑ። ላሞችም ወደ ቤተ ሳሚስ በሚወስደው መንገድ አቅንተው እምቧ እያሉ በጎዳናው ላይ ሄዱ፣ ወደ ቀኝም ወደ ግራም አላሉም። የፍልስጤማውያንም አለቆች እስከ ቤተ ሳሚስ ዳርቻ ድረስ በኋላቸው ይሄዱ ነበር።
እሺ ቀዳማይ ሳሙኤል ካብ 6 ጀሚሮኹም ብሽም ኢየሱስ ምዕራፍ 6 ቁጥሪ 6 ከምቲ ግብፃውያን ፈርዖንን ልቦም ዘትረሩ ስለምንታይ ልብኹም ተትርሩ ኣለኹም ኣባታቶም ሓይሊ ምስ ገበረ ደይኮነን ይኺዱ ዝሓደግዎም ንሳቶም ድማ ዝኸዱ ሕጂ ኸዓ ሓድሽ ሰረገላ ሰሪሕኩም ኣርዑት ዘይተሰቕለን ዘጥብዋ ክልተ ላም ውሰዱ እሞ ነተናሓ ኣብቲ ሰረገላ ቁረንወን ነተናባትየን ከዓ ካብ ድሕሪአን ናብ ቤት ምለስወን ነቲ ታቦት እግዚአብሔር ወሲድኩም ኣብቲ ሰረገላ ግበርዎ እቲ ንመስዋዕቲ በደል እትመልስሉ ኣቕሑ ወርቂ ከዓ ኣብ ሳጹን ጌርኩም ኣብ ጎብኡ አንብርዎ እሞ ይኺስደድዎ ራእይ ድማ ብመንገዲ ሃገሩ ኣቢሉ ናብ ቤት ሽመሽ እንተደየበ ሽዑ ዝብርቱዕ ክፉእ ነገር እዚ ዘምፃልና ንሱ እዩ እንተዘይኮነ ግና ንሱስ ብኸምኡ ደኣ መፂኡና እምበር እዚ መዓት እዚ ኢዱ ከምዘየውረደትልና ክንፈልጥ ኢና በሉ እቶም ሰባት ከዓ ከምኡ ገበሩ ክልተ ዘጥዋ ላም ወሲዶም ኣብቲ ሰረገላ ቆረንወን ነተናባትየን ድማ ኣብ ቤት ዓፀወን ንታቦት እግዚአብሔር ሳጹንን ምስቲ ኣናፁ ወርቅን ምስልታት ሕበጥን ኣብቲ ሰረገላ ኣንበርዎ እተናሓ ድማ የማን ጸጋም ኬግላሳ እምባሕ እናበላ ብጎደናት ኣቕኒዕን መንገዲ ቤት ሽመሽ ትኽ ኢለን ከዳ እቶም ሽማምቲ ፍልስጥኤማውያን ከዓ ክሳዕ ዶብ ቤት ሽመሽ ደድሕሪአን ከዱ እቶም ሰብ ቤት ሽመሽ ድማ ስርናይ ኣብቲ ለሰ ይዓፁ ነበሩ ኣዒንቶም ቋሕ ሓቢሎም ነቲ ታቦት ረኣይዎ እሞ ብምርኣዩ ተሓገሱ እቲ ሰረገላ ድማ ናብ ግራት ኢያሱ በዓል ቤት ሽመሽ መፂኡ ኣባ ቆመ ኣባ ድማ ዓቢ እምኒ ገበረ ዕጨይቲ እቲ ሰረገላ ፈሊጾም ከዓ ነተናሓ ንእግዚአብሔር መስዋዕቲ ኣዕረጉ ይሽተ ሓሊፉሉ እስካብ ቁጥሪ 12 ይድደልዮ ክብር ለኢየሱስ ይሁን ከኔ ጋር ናችሁ እጆቻችሁን አሳዩ በሐደ ዲኹም አዳውኩም አሩኒ ፕሊዝ እስቲ ዛሬ እግዚአብሔር ይመራኛል በሉ ሎሚ እግዚአብሔር ከመርሐኒ እስክበሉ እውነት እግዚአብሔር የሚመራው ሰው ካለ እርግጠኛ ከሆነ በዛ እጁ ለእግዚአብሔር ክብር ያጨበጭባል አሜን ክብር ለኢየሱስ ይሁን ክብር ንጎይታ ይሁን ይህን ታሪክ እናንተ እንደምታውቁት ታሪክ እዚ ከም ትፈልጥዎ በዚህ ዘመን ኣብ ዘመን እዚ እስራኤላውያን ከፍልስጤማውያን ጋር የማያቋርጥ ጦርነት የነበሩበት ጊዜ ነበር አሞንጎ እስራኤልን ፍልስጤም ዘይቋርጥ ኩናት ነበረሉ ጊዜ እዩ ልክ እንደዚህ ዘመን አሁንም እስራኤልና ፍልስጤም እንደሚዋጉት ልክ ሐምዘ ሕጅ ዘለው ዋን አሞንጎም ዝባእስዎ ዘለው ማለት እዩ እና እንደዚህ አይነት ጦርነት ነበር በጣም ከባድ ጦርነት ነበር ከም አይነት ከቢድ ዝኾነ ኩናት ነይሩ በዛን ዘመን የእግዚአብሔር ታቦት በጣም የሚፈራበት ዘመን ነበር ኣብቲ ዘመንቲና እግዚአብሔር ታቦት በጣም ዝፍራህ ዝነበር ዘመን እዩ የእግዚአብሔር ታቦት ለጦርነት ከወጣ ናይ እግዚአብሔር ታቦት እንደሕዳ ንኹናት ወፂዩ እስራኤላውያን አንድ ቀንም ተሸንፈው አያውቁም እስራኤላውያን በፍጹም ተሳዒሮም አይፈልጡን እዮም ለምን ሲባል እግዚአብሔር የሰራዊት አምላክ እግዚአብሔር ስለሆነ ንምንታይ ድሕዳ ተባሂሉ እግዚአብሔር ናይ ሰራዊት ጎይታ አምላክ ስለዝኾነ እሱ አሜን 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 ስለዚህ አንድ ቀን ግን ሓደ መዓልቲ ግን ምዕራፍ 5 ጀምሮ እንደምትመለከቱት ምዕራፍ 5 ጀሚርኩም ከም ትሪእዎ ፍልስጤማውያንና እስራኤላውያን ለጦርነት ተዘጋጁ ፍልስጤማውያን እስራኤላውያን ክዋጉ ምስተዳለው ለጦርነት ሲዘጋጁ ክዳለው ከለውኻ ለጦርነት ቦታ ሲመርጡ ናይ መዋጉ ቦታታት ክመርጹ ከለው በዛን ዘመን ግን እግዚአብሔርን የማይፈሩበት ጊዜ ስለነበረ በትግዚያትን እግዚአብሔር ዘይፈርዎ ጊዜ ስለዝነበረ እግዚአብሔር የማይከበርበት ጊዜ ስለነበረ እግዚአብሔር ዘይከብረሉ እዋን ስለዝነበረ በድፍረት ከነኃጢአታቸው በድፍረት ምስ ኃጢአቶም ከለው ፍልስጤምን ለመውጋት ወጡ ፍልስጤም ክዋጉ ወጽዮም ሲወጡ ወጡ ከለው ተሸንፈው መጡ ተሳዒሮም ተመሊሶም አሜን 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 እስካብ 40,000 ዝበጽሕ ወታደር ሞይቱ እስካብ 40,000 ዝኣኽሉ ወታደራት ሞይቶም ያ ክብር ለኢየሱስ ይሁን ከዛ በጣም አለቀሱ ተመለሱ ድሕሪኡ ብጣዕሚ ሓዚኖም ብጣዕሚ ሰሚሎም ወደ እስራኤል ሰፈር ተመለሱ ናብ ተመሊሶም ማለት ሓዚኖም ተመሊሶም ለምንድን ነው ይሄ ሁሉ ሰራዊት ያለቀብን ብለው አሰቡ ንምንታዩ እዚ ሁሉ ሰራዊት ዝተወዳእና ኢሎም ከዓ ቅድሚ እግዚአብሔር ሓስቡ ጀሚሮም በዛን ዘመን ራእይ ብርቅ ነበር ኣብቲ ግዜቲ ራእይ ኣይነበረን በዛን ዘመን ድምጽ ብርቅ ነበረ ድምጽ አምላክ ርሒቁሉ ዝነበረ ጊዜ እዩ የእግዚአብሔር ቃል አይገለጥም ነበረ ቃል እግዚአብሔር አይክፈተሎም ይነሩ ለምን በምድሪቱ ላይ እግዚአብሔርን መፍራት ቀርቶ ነበረ ናይ እግዚአብሔር ፍርሃት ካብታ ምድሪ ርሒቁ ስለዝነበረ
በዚህ ምክንያት ተሸንፈው መጡ በዚህ ምክንያት ዝኻዮም ተሳዒሮም ዝተመልሱ በጣም የሚገርማችሁ በጣም ዝገርመኩም ነገር ተልዩ አንድ ነገር ትዝ አላቸው ሓደ ነገር ትዝ ይልዎም የእግዚአብሔር ታቦት ይዘን ስላልወጣን ነው የተሸነፍነው አሉ ተሳዓርናሉ ምክንያት ና እግዚአብሔር ታቦት ሒዝና ስለዘይወጣና ኢሎም ግን አንድ ነገር ደግሞ ረስተዋል ሓደ ነገር ግን ረሲዖም አለው ንስሐ ሳይገቡ በእግዚአብሔር ፊት ሳይወድቁ ነው የእግዚአብሔርን ታቦት ይዘው የወጡት አቅም እግዚአብሔር ወዲቆም ንስሐ ኸያቶም ናይ ታቦት ኪዳን ሒዞም ወጡ እግዚአብሔርን ታቦት ይዘው ከወጡ በኋላ ነትና እግዚአብሔር ታቦት ሒዞም ምስወጹሃ በሰፈሩ ትልቅ እልልታ ሆነ አብቲ ሰፈር አቢ እልልታ ኾይኑ ሀገር በሙሉ ይሉ ሀገር በምልታ ምድርክ ሳብተን ደቅደቅ ዕሊሎም የጠላት ሰፈር ይሄንን እልልታ ሲሰማ እዚ እልልታ እዚ አብ ሰፈር ጠላቶም ተሰሚዑ አንድ ነገር አሉ ሓደ ነገር ካይሎም ይሄ የእግዚአብሔር ታቦት ነው የእግዚአብሔር ታቦት ስለወጣ ነው አሉ እዚ ዝኸውን ዘሎ ናይ እግዚአብሔር ታቦት ስለዝወፀ ኢሎም ግን አሉ ግናኸ ባሪያ ሆኖ ከመኖር ብንገጥማቸውና ብንሞት ይሻላል አሉ ባሮቶም ኮይና ካብ ንነብር ገጢምናዮም ክንመውት ይሓይሽ ኢሎም ጠላት ኢንከሬጅ ሆኖ ወጣ ስለዚ በዚ ሓሳብ ዝኻ ተተባቢዖም ወፂኦም እስራኤላውያን ከነ ኃጢአታቸው የእግዚአብሔርን ታቦት ይሰወጡ እስራኤላውያን ምስኩላ ኃጢአቶም ናይ እግዚአብሔር ታቦት ሒዞም ወጡ በውስጣቸው እናሸንፋለን ድል እናረጋለን ብለው ወጡ አውሽቶም ክንስዕሪና ክንዕወት ኢና ኢሎም ሓስቦም በጣም የሚገርማችሁ ግን ትገርመኩም ነገር ከ30 እስከ 40 ሺህ ህዝብ ሞተባቸው ካብ 30 እስከ 40 ሺህ ዝኣክል ህዝቢ እዛ ውስጥ አፍኒንና ፊንሃስ ዝበሃሉ ካህናት ነይሮም በዓል ፊንሃስን ኦፍንን አው አብቲ ኩናት ኔሮም ደቂ ኤሊ ማለት ነው እነሱ ሞቱ እሳቶሙን ሞይቶም የእግዚአብሔር ክብር ተማረከ ናይ እግዚአብሔር ታቦት ተማሪኹ የእግዚአብሔር ታቦት ተወሰደ ናይ እግዚአብሔር ክብር ተማሪኹ በጣም የሚገርማችሁ ዝገርመኩም ነገር ድል አድርገናል የእግዚአብሔር ታቦት እንደዚህ ነው እንዴ ዝም ብለን የፈራ ነው ብለው አቅልለው ይዘውት መጡ አቅልለውም ይዞ መጡ ኦኬ ሒዞም መጥቶም ኦኬ እቲ ታቦት ያ ክብር ለኢየሱስ ይሁን አሜን ሒዞም መጥቶም ካው ናይ የነሱ ጣዖት ቤት አለ ናታቶም ናይ ጣዖት ቤት አለ ነት ታቦት ሒዞም መخيዶም የዳጎን ዝባሃል ቤት ጣዖት እዛ ይዘውት ገቡና አው እትየሞ ናይ እግዚአብሔር ሰው ለሱ ምሳሌ ላድርግ ምሳሌ ክንገብረይና ይዘውት ገቡና ሒዞም ሰዓተው ምዕራፍ 5 ቁጥር 2 ስታዩ ምዕራፍ 5 ቁጥር 2 ዳሪኹ የእግዚአብሔርን ታቦት ይላል ናይ እግዚአብሔር ታቦት ይብል በፊት ለፊቱ አስቀመጡት አይልም ፊት ንፊቱ አቀሚጦም ይኮነን ዝብል በአጠገቡ አስቀመጡት ይላል አብጥቆ አቀመጡ ወይ ዝብል ልክ ከምዚ ሐወይ ልክ ሐምዛ ሐወይ አብጎነ ይዘሎ እና እንደኔ እንደዚህ አርገው አስቀመጡት ጎን ቀሚጦሞ ከጣዖታቸው እንደ አንዱ አርገው ቆጠሩት ልክ ከምቲ ናቶም ጣዖታት ማዕረ ገረም የማሐሲቦሞ ከዛ ጠዋት ላይ ሲመጡ ናብ ጸላይ ብስመጹ ሽዑ ይሄ ዳጎን እዚ ዳጎን አጠገቡ አለ አብጥቆሎ የእግዚአብሔር ታቦት አለ ናይ እግዚአብሔር ታቦት ካሎ ከዛ ማን ወደ ፍለፊት እንደወሰደው አይታወቅም እሱ ሁሉን ቻይ ነውና ናብ ቅርቢት ወሲዶ ወደ ታቦት አይፍለጥን እሱ ሁሉ ካለይሞ ከዚህ ካኡ ዳጎን አንተ ዳጎን አይሆንካን ምሳሌ ከገብር እሺ ይቅርታ አሜን ዳጎንን የእግዚአብሔር እጅ ወደ ፍለፊት አመጣውና እቲ ንዳጎን ትናይ እግዚአብሔር ንቅርቢት አምጪውሲ በግንባሩ እንዲሰግድ አደረገው በግንባሩ ሰግድ ገይርዎ ከዛ ጠዋት ሲመጡ ንጎ ከመጡ ከለው እነሱ የእግዚአብሔርን ታቦት በዳጎን አጠገብ ነው ያስቀመጡት ሳቶም ዝገበሩ ንዳጎን ጎን ትናይ እግዚአብሔር ዳጎን ስፍራ ለቆ ለእግዚአብሔር በግንባሩ ተደፍቷል እቲ ዳጎን ግን ቦታው ገዲፉ ለእግዚአብሔር ሰጊዱ ጸኒሑ ከዛ እንደዚህ አሉ ስለዚህ ከምዚሎ ቦታው አልተመቸው ይሆናል ምናልባት እቲ ቦታ አይተመቸን ነው አመሻሽተን እናስቀምጣሉና አስቀመጡት እስቲ ማስተካከልና ሆነቀምጡ መልሰው በጎኑ አደረጉት እንደገና በጎኑ ገይሮሞ በንጋታው እንደገና ሲመጡ ብንጎ በኻለም አልቲ ንጎ ከመጹ አለው ከምዚ ሆይኑ ትናንትና ትማሊ እኔ ነኝ ከፊት ለፊት አምጥቼ ደፋውት አለ እግዚአብሔር ትማሊ ቅድሜ አምጥቼ ደፊየ ይሉ አሁን አለ እንደ ትናንትናው አይደለም አለ ህጅ ግን ከምናይ ትማሊ ኮነን ይሉ እንደዚህ
እንደዚህ ከፊት ለፊት አረገውና ፊት ንፊት ምስገበሮ ተመልሶ ከእግዚአብሔር እኩል እንዳይቆጥሩት እንደገና ምስ እግዚአብሔር አማዕራሪዮ መታን ከይሪው አንገቱን ቆረጠው አብ ክሳዱ ቆሪጽዎ እጁን እዛ ጋር አደረገው ሄዳው በተደራ ይሄኛውንም እጅ እዛ ጋር አደረገው አካሉን በታተነው አካሉ በታተነው ከዛ እንደዚህ ያሉ ይሄ የእግዚአብሔር እጅ ከብቶብናል ስለዚህ ከንቲሎም ሽዑ እዚና እግዚአብሔር ይዲሎ ተባረክ አሜን አይትብሉ አሜን አሜን አይትብሉ እንዶ እና አዛጦን አልቻለችም የእግዚአብሔርን ታቦት ስለዚህ ዳጎን እትና እግዚአብሔር ታቦት አይካሉን ማለት ተዘሪ ያ ከተማ አዛጦን ነው የሚባለው አስቃሎን ይባላል ቦታ ፈሪሆም አይካሉን በመለታ አስቃሎን ፈሪሃ ሰምቢዳ የእግዚአብሔር እጅ በረታባቸው ናይ እግዚአብሔር ኢድ በርቲ አብልዕልዮም እስራኤል ምድር ያቀለለው ህዝብ ናይ እስራኤል ደቅለሎ እቲ ዳዊት አምላክ ልክ ፍልስጤም ሲመጣ የእግዚአብሔር እጅ ከበደ ልክ ፍልስጤማውያን መስመጸግና እግዚአብሔር ኢድ ከቢዳ ያለና የነበረው እግዚአብሔር ተገለጠ እቲ ዘይበሎዝ ነው እግዚአብሔር ተጋሂዱ ከዛ በጣም ፈሩ በድሕሪኡ ፈሪሆም በጣም ፈሩና አልቻልንም ሞት ምድራችን ላይ ገባሉ በጣም ስለዝፈሩኻ ሞትና ምድርና አትይሎም አዘም ሰምቢዶም ከዛ እንደዚህ ያሉ ወደ ጌት እንሸኘዋሉ ጌት በድሕሪኡ በቃ ነፋንዎ ንስደዶ ኢሎም ማለት ጌት ዝበሃል ካለ አዲ አሎ ካለ አድሎ ናብ ጋት ማለት ጌት ዝበሃል አብኡ ሰዲዶም እዩ ሰዲዶም ናብ ጋት ሰዲዶም ክብር ለኢየሱስ ይሁን አሜን ከዛ እዛ ሲገባ አው ምሳተውኻ የእግዚአብሔር እጅ እንደገና በረታች አው ኻና እግዚአብሔር በርቲያቶም አሜን 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 አዛጦን የሚባለው ከተማ ላይ የከበደው እጅ መስቃሎን ዝኸበረቶም ኢድ እንደገና ጨምሮ ከበደ እንደገና አዚዮ ሲኹ አብጋት ካኹም ተገሊጹ በሞት ተመቱ ብሞት ተቀጽዖም በእባጭ ተመቱ ብዕበት ሕበት ተቀጽዖም ከተማዋ እግዚአብሔርን መፍራት ጀመረች ከተማ ብናይ እግዚአብሔር ክብር ይኽትን ይሄ ታቦት ይለያል አሉ እዚ ታቦት ዝተፈለየ ይኹም አልቻልንም አሉ አይ ካልና ይሆን ኢሎም አሁን ለሶስተኛ ጊዜ ስለዚህ ሕጂ ንሳልሳይ ጊዜ እንደዚህ እናርጋሉ ከምዚ ክንገብር ኢና ኢሎም ወደ አስቀሎና ይላክልን ይሄን ታቦት አንፈልግም አሉ ለዚ ታቦት ክንሰዶ ኢና ኢሎም ከዛ አስቀሎና ሲገባ ኣብ አስቃሎን ሳተወ የሞት ፍርሃት ከድንበር ጀምሮ ጀመረ እንደገና ናይ ሞት ፍርሃት አብታ ከተማት ያኾይኑ እነዚህ ሰዎች ዞም ሰባት እዚዮም የአስቀሎና ሰዎች ዞም ናይ አስቃሎን ሰባት ምንድነው የበደልናችሁ አሉ እንታይና ብትበደልና ኢሎም የእግዚአብሔር ታቦት ሞት ወደኛ ይዞብን መጥቷል ኢሎም ናይ እግዚአብሔር ታቦት ሞትና ባና ሒዙ መጽ ኢሎም ኢሎም 7 ወር ፍልስጤም ላይ ይሄ ታቦት ተቀምጧል ሸውዓተ ወርሒ ኣብ ፍልስጤም ተቀምጡ ታቦት ሸውዓተ መርሖም ኮይኑ ማቆየት አልቻሉም ካብኡ ንላዕሊ ክሕዝዎ ይከኣሉን ከተማው በሞት ተመታ በእባጭ ተመታ ከተኸን ከተማታት ብሞት ክህረማ ጀሚረን ከዛ አለቆቻቸውን ጠሩና ለድሕሪኡ ነቶም ሰብጥበብ ፀዊዖም መፍትሄ እንፈልጋለን ይሄን ታቦት መልሱልን አሉ ፍታሕ ንደሊ ያለና እዚ ታቦት አሜን በሉ አሜን በሉ አሜን በሉ አሁን ሕጂ ናይ እግዚአብሔር ድምጽ ንአኹም ክምለስ እዩ ናይ እግዚአብሔር ድምጽ ናባኹም ክምለስ እዩ አሜን 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 አልቻልንም በቃን አሉ በቃ ይካልና ድሕሪ ክንቅጽላ ይካልና ኢሎም ከዛ በዛን ዘመን ድሕሪ በት ዘመን ዕውቀት ያላቸው የሚባሉት ቶም ፍልጠት አለዎም ዝበሃሉ ሰባት ጠንቋዮች ቶም ጠንቆልቲ የዳጎን ናይ ዳጎን የጣዖቱ ካህናት ተጠሩ ተጸዊዖም መጽኦም ከናንተ ዘንድ መፍትሄ እንፈልጋለን ምን እናርጋሉ በደንብ ስሙኝ አሁን ወደ ሐሳብ ይመጥቻለሁ ስለዚህ እታ ክንገብራለና ኢሎም ክዛራረቡ ጀሚሮም ከዛ እነዚህ አስማተኞችና ጠንቋዮች እንደዚህ ያሏቸው እዞም ጠንቆልትን ደገምትን ከምዚ ኢሎም እስከ ዛሬ ማቆየታችሁ ለምንድን ነው አሏቸው ክሳብ ሕጂ ንምንታይ አጽናሕኩሞ ኢሎም አልሰማችሁም አይሰማዕኹምን ኢሎም አላያችሁም አይራአኹም እንዲኹም ኢሎም ትናንት ግብፃውያንና ፈርዖን ላይ ምን እንዳደረገ ትማሊ ንግብፃውያንን ፈርዖን እንታይ ከም ዝገበረ ትፈልጡ ግብፅና ፈርዖን ግብፅን ፈርዖንን ልባቸውን ቢያደነድኑም ልቦም መሰትረሩ እግዚአብሔር ግና በጸናች እጁ በታ ብርትዕቲ ኢዱ እጁ ህዝቡን አላስወጣም ወይ አሉ አይውፀን ኢሎም ለቋቸው የለም ወይ አሉ ለይቆም ከሰዶም ዝገደፎም ሲ እዛ አምላኽ እዚ ዘይኮነን ፈሪዶም ኢሎም ስለዚህ አታሰኪው ልቀቁት አሉ ስለዚህ ፈንዎ ይኺድ ኢሎም አረ አሜን በሉ በጃኹ አሜን አሁን ወደ ዋናው ሐሳቤ ደግሞ ደርሻለሁ ናብቲ ዋና ሐሳቤ በጽሔ ስምዑኒ ፕሮሲጀር ሰጧቸው ስለዚህ አገባብ አውጽኦም ማለት ከመይ ገይሮም ከም ሰድዎ
ፕሮሲጀር ሰጧቸው አገባብ አውጥዮም አዲስ ሰረገላ ስሩ አሉ حدش سرقلا سر አሁን ስለናንተ ነው ማወራው زعما خاطكم يحجوا አዲስ ሰረገላ ስሩ አላቸው حدش سرقلا سر حيلهم ከዛ ድሕሪድማ በከተማችን ቁጥር 5 በተን ነገድ ወይ ከላ በተን ከተማታት ቁጥር 5 በከተማው ባሉ አለቆች ቁጥር 5 ያለቆች ቁጥር በተም ሐለቅት ማለት እዩ 5 ገይሮም የወርቅ ናይ ወርቂ እንደ አይጥ የሚመስል ከመንጫዋዝ መስል እንደገና ደግሞ የወርቅ እባጭ ከመሕበጥ ዝመስል ወርቅ አርጋችሁ ወርቅ ገይሮ መስል ወርቅ ገይሮ ለእግዚአብሔር ታቦት መስዋዕት አምጡ እና እግዚአብሔር ታቦት መስዋዕት አምጡ ይሎም በሳጥን ውስጥ ክተቱት አብት ሳንዶቅ ግበርዎ በአዲስ አብት ሐድሽ ሰረገላ ላይ አስቀምጡት ሰረገላ አብጡ ይሎም የእግዚአብሔርም ታቦት በዛ አዲስ ሰረገላ ላይ አስቀምጡት ናይ እግዚአብሔር ታቦት አብት ሰረገላ አምጡ ይሎም ከዛ ሁለት የሚያጠቡ ላሞችን ፈልጉ ክልተ ዘጥዋ ላም ከአ አምጡ ይሎም እንከን የሌለባቸው ጎደሎ ዘይብለን ቁስል የሌለባቸው ቁስል ዘይብለን ንጹህ የሆኑ ንጹሃት ዝኾነ ሁለት ምረጡ ክልተ ምረጡ ይሎም ከዛ እነሱ ላይ ጫኑት አለ ነሶም አውሃ ቁረንወን ያንን ሰረገላ እነሱ ላይ ያደረጉ ሰረገላ አቆሪኖ መናቦ ከዛ እነዚህ ጠንቋዮች አንድ ሚስጥር ተናገሩ ለዚህ ሓደ ሚስጥር ተዛሪቦ ወይኔ ኧረ አሜን 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 ሓደ ሚስጥር ተዛሪቦ እያነደደኝ ነው እኔ አሜን ክብር ለኢየሱስ ይሁን አሜን አሜን ጠንቋዮቹ አንድ ሚስጥር ተናገሩ ቶም ጠንቋልት ሓደ ሚስጥር ተዛሪቦም ይሄ ቁስል የመጣብን እዚ መዓት እዚ ቁስል ዝመፀና ይሄ ሞት የመጣብን እዚ ሞት ዝመፀና ይሄ በሽታ እዚ የመጣብን ሕማም ዝመፀና ይሄ ውድቀት የመጣብን እዚ ሁሉ ሕበት ዝመፀና ከእግዚአብሔር ከሆነ አሉ እግዚአብሔር ተሆይኑ አንድ ነገር እናውቃለን አሉ ሓደ ነገር ክንፈልጥ ኢና እነዚህን ላሞች አሉ ዘን ላም ሌላ መሪ አያስፈልጋቸውም አሉ ያለኒው የእግዚአብሔር ታቦት ሲቀመጥባቸው አሉ ናይ እግዚአብሔር ታቦት አብሰርገ ወደ ግራ ካላሉ ንጸጋም ከይበሉ ወደ ቀኝ ካላሉ ከይበሉ ከዚህ ከፍልስጤም ተነስተው ካብ ፍልስጤም ተበጊሶም ወደ ቤተ ሳሚስ ናብ ቤት ሽመሽ አቅንተው አቅኒዑም ቀጥ ብለው ከሄዱ ትኽሎም ድሕዳ ወደዛ ከተማ ከገቡ ናብ ቤት ሽመሽ ድሕዳ ኧረ አሜን በሉ በጃኹ እነዚህ ላሞች አሉ እነዚህ ላሞች እዘን ላማት ዘን ከብቲ ልጓም ሳያስፈልጋቸው ልጓም አይለኒው ገመድ ሳያስፈልጋቸው ገመድ አይለኒው የሚመራቸው ሰው ሳያስፈልግ መርሐን ሰባይ የእግዚአብሔርን ታቦት ተሸክመው ናይ እግዚአብሔር ታቦት ቀጥ ብለው ትኽሎም ወደ ቤተ ሳሚስ ከገቡ ይሄ ጉዳይ የእግዚአብሔር ነው አሉ ኧረ አሜን 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 ለምን መሰላችሁ እግዚአብሔር የነካው እግዚአብሔር ሰንከፈው አይደለም ሰው ሰባይ ኮነ ላም ኧረ አሜን በሉ በኢየሱስ ስም ላም ኧረ ክብር ለኢየሱስ ይሁን ላም ያው ሳር ትወዳለች አይደል ፓስተርዬ ላም ሳር ትፈቲ አይኮነን ልጆቹ አሉ የሚያጠቡ ነው የተባሉት ደጥቦዋ ብለው ነው ደጥቦዋ መራህ ገዲፋ በድሕሪያ ጫን ሲላቸው ወደ ልጆቻቸው ነው የሚሄዱት ለማጥባት እንዲቀላቸው እቲ ጥቦም ክመልእ ከሎ ደቀን ከጥባ ይኽደልያ ኽላይን ምንም ጫን ቢላቸው ወላ ጠወን ተመለን ምንም ሳር ባምራቸው ወላ ሳዕር ደስ እንተበለን ግን አሉ ግና ኸይለን ምንም ወደ ግራ ወደ ቀኝ ሳይሉ ጸጋም የማን ከይበላ ቀጥ ብለው ኸይለን ከኛ ወጥተው ቀጥ ይሄ ቤተ ሳሚስ ነው ታቦቱ እስቲ አሜን በሉ በጃኹ አሜን ከምሲ ኢሎም ድሕር ከይዶም ኢሎም እዚህ ይሄ ጉዳይ የእግዚአብሔር ነው አሉ እነዚህ ጠንቋዮች አንድ ነገር ያውቃሉ እግዚአብሔር የያዘው ሰው እግዚአብሔር የነካው እግዚአብሔር ያለበት ዝም ብሎ አይቅበሰበስም ያውቃሉ እናንተ አሜን በሉ በኢየሱስ ስለዚህ ጠንቋዮች ሓደ ነገር ይፈልጡ ማለት እዩ ላም አያስብም ከፈው እግዚአብሔር ደለዎ የማን ጸጋም ከም ዘይብል ትኽ ኢለና ቤት ሽመሽ ምስከዳ ናይ እግዚአብሔር ኢድ መኻና ፈሊጦም ላም አያስብም ላም ሐሳብ የለውም ላም አይሐስብ ላም ዕውቀት የለውም ፍልጠት የብላን ግን ግላኸ የእግዚአብሔር ታቦት ሲቀመጥበት እግዚአብሔር ታቦት ውስጥ ተነብረ ግን ልጓም የለን ልጓም የለን ገመድ የለን ዝመርሕ ገመድ የለን በዱላ የሚመራቸው ሰው የለም በዱላ ደሃርም ሰብ የለን ታቦት ብቻ ታቦት ቁጭ ብሏል ተቀምጦሎ እነሱን ግን ያወራቸዋል እሳቶም ግን በዚህ ጋር ሂዱ ይላቸዋል መግባት ያለባችሁ እዚህ ጋር ነው ይላቸዋል ሳር አለ ውሃ አለ ልጆች አሉ ወተት አለ ሁሉ እያለ ሁሉ ነገር ነው እነሱ ግን አቅንተው ንሳቶም ግን እንደውም መጽሐፍ ሲናገር
መጽሐፍ ክዛረብ ከሎ እምቧ እንዳበሉ እምባ እንዳበሉ አረ በጃኹም አሜን በሎ ሃሌሉያ እምቧ እንዳበሉ አሜን እምቧ ሳር እንዳራዩ እምቧ አረ አሜን በሉ ማይ እንዳራዩ እምቧ ልጆች ትዝ እያለ እምቧ ናበይሁም እግዚአብሔር እየመራን ነው ይኸው ለማንቲ ከምሲዝኸው አረ አሜን በሉ በጃኹም አሜን ይኸው ናትና እምቧ ራማ ሴካታ ካፓራዛ አረ አሜን በጃኹም አሜን ይኸው ዛሬ የእናንተ እምቧ ፓስተር እንደዚህ በልልኝ የቅዱሳን እምቧ ስለዚህ ለማ አንተ ናይ ቅዱሳን እምባህ ምባል ልሳን ነው ብልሳን ምዝራቢው አረ አሜን በሉ አሜን በሉ የቅዱሳን እምቧ ናይ ቅዱሳን እምባህ ልሳን ነው ብልሳን ምዝራቢው ሻላባሮሶቶ ኮፓራዛሃ ተካያ በዚህ ጉዳይ ምን ትላለህ ሜሌኮዞቶ ካፓራዛሃ ተካያ ምርሂታለሁ አረ አሜን በሉ በኢየሱስ አሜን በሉ የኔ ስራ የቱ ጋር ነው ያለው ሜሌኮዞቶ ካፓራዛ ኦኬ አሁን ተቀብያለሁ አሜን አረ አሜን በሉ እንደዚህ አይነት መንፈስ ያገኛቸዋል አሜን 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 ክብር ለማን ይሁን ለእግዚአብሔር ያው እኛ ክርስቲያኖች እኮ የጎደለን ዕውቀት እነዚህ ጠንቋዮች አሏቸው ባይዘይ እዚ ንዓና ዝጎደለና ፍልጠቶም ጠንቆል ትፈልጥዎም ይፈልጡም ክብር ለኢየሱስ ይሁን ምን አሉ አትሉኝም ታቦት የተቀመጠበት እንኳን ሰው እንስሳ እንኳን ቀጥ ብሎ ይሄዳል ታቦት ተቀመጦ ሰብ አይኮነን እንስሳ ከማን ተኸይል ይዝኸይ ይሄ ዕውቀት አላቸው እስቲ አሜን በሉ በጃኹም አሜን ለማን ክብር ይሁን አሜን ምሳሌ አንድ ላይ ምሳሌ ምዕራፍ 1 ቁጥር 31 ላይ ቁጥር 31 የሚሰማኝ አለ ጌታ ትሰማعني አቤት ሃሌሉያ የሚሰማኝ ሰብሉ ትሰማعني በእርጋታ ይቀመጣል በህዳት ይቀመጥ ችግር አለ አይጨነቅም ክፉ ካይፈራ ድምጽ ይመራዋል አረ አሜን አሜን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ሓደ ነገር ክነግረኩም ሓደ ነገር ክነግረኩም ናይ መወዳታ ክነግረኩም ናይ መወዳታ ክነግረኩም ናይ በቀዳማይ ምሳሌ ትዝልኒ ናይ አገልጋይ ኃጢአት ወድኤ እንዳበለ ይቀጸል ይባሃል ክብር ለኢየሱስ ይሁን አሜን እና ይቅርታ አድርጉልኝ እና አንድ ነገር ልንገራችሁ ኤልያስ ሰው ሊተካ እግዚአብሔር ነገረው እኔ ኤልያስ እግዚአብሔር ሰብክትክ ነጊርዎ ኤልሳ በሱ ምትክ የተተካ ሰው ነው ኤልሳ አብ ክንዱ ተተኪዩ በሁለት እጥፍ መንፈስ የተነሳ ነው ብዕጽፍ መንፈስ ተንሰዩ ሁለት እጥፍ መንፈስ ያገኘው ግን ክልተ ዕጽፍ መንፈስ ረኸቦ ግን መጀመሪያ መጎናጸፊያ ሲወድቅበት አይደለም መጎናጸፊያ መሰበረሉ ይኮነን ባርኖስ ያ መሰበረሉ መጎናጸፊያ እቲ ባርኖሱ የእግዚአብሔር ጥሪ እንዳለበት ነው ያወቀው ናይ እግዚአብሔር ጽውዓ ከም ዘለዎ ይፈልጥሉ ሁሉን አርዶ ተከተለ ሁሉ ሐዲጉሃ ሁሉ ሐዲዱሃ ሁለተኛ መጎናጸፊያ አለ ከላይ መጎናጸፊያ ግን አለ ሁለተኛ ክብር አለ ከላይ ክብርህ አለ እሱን ክብር ጠየቀው እቲ ክብርቴ ሓቲትዎ እንደዚህ አለው ከምዚ ኢልዎ እግዚአብሔር ወደ ቤቴ ልኮኛል አለው እግዚአብሔር ናብ ቤት ካልዮ ክንሎ ኢልዎ አብዚ ኩን አብዚ ትረፊልዎ ኣብዚ ጽናሕ ኢልዎ ከዛ ኤልሳ እንደዚህ አለ እምቢ አለ ኤልሳ ግና አይተርፍ አሜን አትሉም ካንተ ጋር ሄዳለሁ አለ ሳ ኸይደ ኢልዎ ከዛ ተከትሎት ሄደ ጽዒቦ ኸይዱ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ከዛ አሁን ደግሞ እዚህ ቆየኝ እግዚአብሔር ወደ ኢያሪኮ ልኮኛል አለው ኣብዚ ጽናሕ ኢልዎ እንደገና ናብ ኢያሪኮ ልዩ ክንሎ ኸይደ ኢልዎ ከዛ እሱ እንደዚህ አለ በሕያው ነፍስ እምላለሁ አልለይህም አለ እግዚአብሔር ሕያው ይኸባኻ አይተርፍ ኢልዎ ከዛ ሄደ አብሮ ተከተለ ጽዒቦ ኸይዱ አሁን ወደ ዮርዳኖስ ሊሄድ ነው እዚህ ቆይ አለው ናብ ዮርዳኖስ ክኸይድ ጽናሕ ኢልዎ ኢያሪኮ ማለት ዮርዳኖስ ናይ መወዳእታዩ ዮርዳኖስ ናይ መወዳእታዩ ሁለተኛው ክብር የሚገለጥበት ከላይ ክብር ዝግለጻል አረ አሜን 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 ከዛ አልሄድም አለ ማለት አልለይህም አለ አይፍለካን ኢልዎ አልቀርም አለ አይተርፍ አብሬ ሄዳለሁ አለ አብረካ ኸይደ በነፍሴ ተማምያለሁ አለ በነፍሴ ተማምያለሁ ኢልዎ ተከትሎት ሄደ ጽዒቦ ኸይዱ መጎናጸፊያውን አነሳ ባርኖስ ልዒሉ ዮርዳኖስን መታው ኣብ ዮርዳኖስ ክበጽሕ ከሎ ልክ እንደዚህ ተከፈለ ንኽልተ ከዛ ተኸፊሉ ተሻግሮ ከሄደ በኋላ ተሳጊሩ ምስ ከደ ኤልያስ አንድ ነገር አሰበ ኤልያስ ሓደ ነገር ሓሲቡ ይሄ ሰውዬ በምንም ሁኔታ አይተወኝም ሰብዚ ብፍጹም አይገድፈንን አሜን 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 ከዛ እንደዚህ አለ ከምዚ ኢልዎ ሳልሄድ አደርግልህ ዘንድ ምን ትፈልጋለህ አለው ገብርኤል ካትሎሌ ነገር እንታይ ኢልዎ ከይከድኩ ከለኹ ከዛ በአንተ ላይ ያለው መንፈስ አለው
ይልሳኻ አባኻ ዘሎ መንፈስ ባንተ ላይ ያለው ክብር እታ አባኻ ዘሎ ክብሪ ባንተ ላይ ያለው ቅባት እታ አባኻ ዘሎ ቅባት በእኔ ላይ 2 እጥፍ ይምጣ አለ አባይ ዕፍ ይኹን ኢልዎ ከዛ እንደዚህ አለው ድሕሪኡ ከምዚ ኢልዎ ይሄ የጠየቅከው ነገር አለው እዛ ሓተትካዮ ነገር ከባድ ነው አለው ኣዝዩ ከቢድ ነገር ኢልዎ ሲሄድ ግን ብታየኝ አለው ናኻ ኸይድ ከለኹ ተሪኻኒ አልገባችሁም ሲሄድ ግን ብታየኝ ኸይድ ከለኹ ተሪኻኒ ሲሄድ ግን ብታየኝ ኸይድ ከለኹ ተሪኻኒ ይሆንልሃል አለው ሆነልካ ኢልዎ ትቀበላለህ አለው በልኻ ኢልዎ ማየት ማለት እስከ ዛሬ 18 ዓመት ሙሉ አይቶታል ምርአይ ማለት 18 ሰዓት ርእይዎ እዩ አይቶታል በስጋ ርእይዎ በስጋ አሁን እያለ ያለው በመንፈስ ማየት የጀመርክ ጊዜ ይሆንልሃል ሕጂ ግን መንፈስ ምርአይ ክኾነልካ ኢልዎ አሜን በሉ በጃኹም አሜን ከዛ እያዘገሙ እየተጫወቱ እየሄዱ ስለዚህ ናዕለሉላ ተጻወቱ ከለው በመንፈስ ማየት ምን እንደሆነ ልነግራችሁ ነው መንፈስ ምርአይ እንታይ ምዃኑ ክነግረኩም የእሳት ሰረገላ መጣ ሓው ሰረገላ ሓው መጽ የእሳት ፈረስ መጣ ናይ ሓው ፈረስ ክክክም ዝብል ድምፅ ሰሚዑ እንዳጋለበ መጽኡ እሳት አየ ሓው ርኡ ፈረስ አየ የእሳት ፈረስ ናይ እሳት ናይ ሓው የእሳት ሰረገላ ናይ ሓው የእስራኤል ወታደር አየ ናይ እስራኤል ወታደር የእግዚአብሔር ወታደር አየ ናይ እግዚአብሔር ሰራዊት ርኡ በመካከላቸው ገባ ኣብ ማእኸሎም ኣትዎም ለይቶ ሲወስደው አየ ንዑ ፈልዩ ክወስዶ ከዛ ከሎ እንደዚህ ያለ አየው ርኤ ኢሎ አየው ርኤካሎ አባቴ አለ አባቴ አይቻለው አለው አቦይ ከዛ እንደዚህ ያለው እስከዛች ጊዜ ድረስ አልተቀበለም ልክ ማየት ሲጀምር ወረወረለት ልክ ምስራኤኻ ባርኖስ ሰንዲሉ ብዙዎቻችሁ ዛሬ የምትቀበሉትን ነገር ከማየት ትጀምራላችሁ ብዙሓት ትቀበልዎ ነገር ብምርአይ ክጅምር እዩ እግዚአብሔር ይመራቸዋል እግዚአብሔር ብለኩም ኣሎ አቅጣጫ ያሳያቸዋል ያይቶም ከብ የእግዚአብሔር ክብር በእናንተ ላይ መገለጥ ይጀምራል ናይ እግዚአብሔር መንፈስ ኣብ ላዕሊኹም ክመጽእ የእግዚአብሔር ልጆች ይላል ናይ እግዚአብሔር ደቂ አምላክ የእግዚአብሔር መንፈስ ያለባቸው ናይ እግዚአብሔር መንፈስ ኣለዎም በእግዚአብሔር የሚመሩ ብናይ መንፈስ እግዚአብሔር ዝመርሑ ንሳቶም ውሉድ እነሱ አምላክ የእግዚአብሔር ልጆች ተብለው ይጠራሉ ይላል ንሳቶም ውሉድ አምላክ ይብልና እንኳን አንተ በሉት ይትረፍዶ ንስኻ እንኳን አንቺ ይትረፍዶ ንስኺ ደም የፈሰሰልሽ ደም ዝፈሰሰልኪ ስጋ የኢየሱስ ስጋ የተቆረሰልህ ናይ ጎይታ ስጋ ዝተቆርሰልኪ በማይሻር ኪዳን የተወደድክ ብዘይሰዓር ኪዳን ዝተወለድኪ እንኳን እናንተ እንኳን ደንስኹም ይውላችሁ ላሚቷ እታ ኣድጊ ኸማን እንቧ እንዳበለት እታ ላም ባህ እንዳበለት መሄድ ወዳለባቸው ስፍራ ክትከዶ ናብ ዘለዎ ቦታ አቅንተው ገብተዋል ኣቕኒዓ ኸይዳ ዛሬ ይውላችሁ እግዚአብሔር ምስክሬ መንፈሳዊ አይኖቻችሁን እግዚአብሔር ይከፍታል ሎሚ አምላክ ምስክረ እዩ ዒንተኹም አምላክ ክኸፍቶ እዩ የብዙዎቻችሁ ችግር ናይ መብዛሕትኩም ፀገም እግዚአብሔር ለነብዩ ብቻ የሚናገር ይመስላችኋል በአገር ጥራይ ዝዛረብ ክመስለኩም ይኽእል እግዚአብሔር በፓስተር ብቻ የሚናገር እግዚአብሔር ይመስላችኋል ፓስተር ጥራይ ዝዛረብ ኮይኑ እግዚአብሔር በአገልጋዮች በመሪዎች ብቻ የሚናገር ይመስላችኋል እግዚአብሔር በመራሕቲ ጥራይ ገይሩ ዝዛረብ እግዚአብሔር ክመስለኩም የእናንተ አባት ነው እግዚአብሔር አቦኹም እዩ ያው ዛሬ ሎሚ እንደዚህ ፎልድ የሆነ ነገር ከዓይኖቻችሁ ላይ እግዚአብሔር ያነሳል ካብ ዒንትኹም ሽፍን ዘበለ ኩሉ ክእለ እዩ አሜን 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 ያው እግዚአብሔር ምስክሬ ነው ቅድም የነገርኳችሁን ሙሉ ወንጌል ላይ ሳገለግል የነበረውን ጊዜ ላይ ተቀድማ ዝነገርኩም ሙሉ ወንጌል ዘገልግላችሁ ነበር ጊዜ የነገርኳችሁ ታሪክ ዝነገርኩም አስታውሳችሁ ታሪክ ዝክሮ ዲኹም ዛሬ እናንተ ጋር ይጀምራል አባኻትኩም ክጅምር እዩ አሜን አይትብሉን ያው በአምላክ አለሁ ክብር ለኢየሱስ ይሁን አሜን የእናንተ የሆነውን መለየት ትጀምራላችሁ ናትኩም ነገር ክትፈልዩ ክትጅምሩ ኢኹም አሜን 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 ክብር ለኢየሱስ ይሁን ያዕቆብ ማየት ቢችል ኖሮ ያዕቆብ ክርኢ እንተ ዝኽእል ነይሩ ማለት እግዚአብሔር ሁሉ ጊዜ የሚመራው ሰው ቢሆን ኖሮ ማለት እግዚአብሔር ሁሉ ጊዜ ዝመርሖ ሰብ ነይሩ ተዝኸውን ነይሩ ላባ ጨለማውን ጠብቆ ጸልማት ሸፊኑ ራሔልን የ7 ዓመት ዋጋ የከፈለላትን ራሔል 7 ዓመት ተገዚኡ ክነሱ ቀይሉ ሊያ ክህቦ ከሎ አይኑ ቢያይ ኖሮ አይኑ ዝርኢ ነይሩ ተዝኸውን ከዚህ መብራት ውጪ ማየት ቢችል ኖሮ ካብዚ መብራት ዝውፅእ ኢሉ ዝርኢ እንደዚህ ይል ነበረ ከም ዝንበለ ነይሩ ላባ እስቲ አሜን በሉ በኢየሱስ አታንከራትተኝም ብሎ አይተታለኒ ተንከራርተኒ ካበሎ እቺ የኔ አይደለችም ይል ነበረ እዚ አይኮነትን በለ ነይሩ እነዛ ሁለት ሴቶች በአንድ ቤት ሲኖሩ እዞን ክልተ አንስት በሓደ ክነብራ ሁለት ልጆች የነበራቸው ክልተ ቆልዑት ዝነበረ አንዷ ልጇን ገደለች
حانتي ودا قتيلا ያችኛዋ ደግሞ ተኝታ ነበር ልጇን ይዛ اتا حانت ግን ولا حيزا دقسان يرا ከዛ እቺ ሰነፏ اذا سنفنا ودا قتلت ልጇ የሞተውን ስታየው ودا خمس موت مسرات የሷ በህይወት ያችኛዋ ያኛው በህይወት እንዳለ ስታየው بهيوت زلو قلع مسرات ኤክስቼንጅ ገራቶ لواويطاتو ከዛ እቺኛዋ ልጇን ልታጠባ ስትነሳ ድሕሪው ታአደት ህያው ወዳ ከተጥቡ ቢላ መሰልሰል ጨለማ ነበረ ጸልማት ነሩ ልጄ ሞተ ብላ አለቀሰች ወደይ ሞይት ይላል በኺያ ብርሃን ሲገባ ግን አለች ብርሃን መስኮነ ግን አይኖቿ ይሄ የስጋ አይን እሷ በስጋ ነው እኔ አሁን ለመንፈስ ላወራ ነው ልክ ብርሃን ግን ሲገባ ብርሃን መስኮነ በስጋ አይንታ ማለት ነው ሳያው አለች ምስራአየቶ አይኑን ሳያው ክትሪዮ ከላ አይኑ የሆነ ነገሩ ሳያው ኩል ነገሩ ክትሪዮ ከላ ኖ የኔ ነገር አልሞተም ይለ እዚ ወደይ አረ አሜን በሉ በጃኹ አሜን ከዛ የኔ ልጅ ያለው ዞር ስል እሷ ጋር ነው አለች አሁን እንደዚህ ነው የሚሆነው ጠላት የወሰደባችሁ ነገር በሙሉ አጋንንት የበላውን ነገር በሙሉ ሰይጣን ያበላሸባችሁ ነገር በሙሉ እግዚአብሔር አይኖቻችሁን ያበራል የናንተ የሆነውን ነገር አምጣ ትላላችሁ አረ አሜን በሉ በኢየሱስ አሜን 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 እንደዚህ የሚፈልግ ሰው አለ ከምዝ ደል ሰባሎ እስቲ ይርኩ ማሩኒ ዳውኩ ማሪኒ ትደልዩዶ ትደልዩዶ ክብር ለኢየሱስ ይሁን ክብር ንጎይታ ይሁን ይሄው እግዚአብሔር ምስክሬ ነው አምላክ ምስክሬዩ አሁን እኔ ባለፈው ብዙ በጣም ለብዙ ሰው ነበር ቅዳሜ ይቅርታ ዓርብ ዕለት ተነብይ እግዚአብሔር ለብዙ ሰው ሲያጽናና ነበር አይደል አሁን እናንተ ማየት ትጀምራላችሁ አሜን አነ ዝበልኩሁም እኮ ጽባህ አይሆነን አነ ዝበልኩሁም ጽባህ አይሆነን ሎማዓንቲ ምሸትም አይሆነን አሜን 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 የኔ አምላክ ያቴ አምላክ ሰረገላው ላይ አብ ሰረገላ ቁጭ ብሎ አሜቶ ላሞቹን የሚመራ ለከብት ዝመራ አረ አሜን በሉ ፍጥረቱን ሁሉ የፈጠረ ፍጥረት ሁሉ ተፈጠረ በእግዚአብሔር ፊት አለው አይደል በእግዚአብሔር ፊት አለው ፓስተር አብቅም እግዚአብሔር አለው ይኮነ ሰዎች ሰባት ሊያማክሩኝ አማክሩኒ ይቀጥሩኛል ቆጥሩኒ ቸርች ኦፊስ ይመጣሉ አብ ቸርች ኦፊስ ይመጡ እጸልይላቸዋለሁ ጸልያለሁ አንዳንድ ጊዜ ሰዎች አድ ጊዜ ሰባት የእግዚአብሔርን ቃል እንዳካፍላቸው ብቻ ይፈልጉኛል እግዚአብሔር ቃል ጥራይ ከካፍሎም ይደልኒ ዊዝደም እንዳወራቸው ይፈልጉኛል ጥበብ ጥራይ ከዕሎም ይደልኒ ግን ባሉ ግናኸ የኔን ድምጽ እንደዚህ ከናፈቁ አተይ ድምጽ እንደሕዳ ከምዝ ናፊቆም I am nothing አነ ምንም አይኮንኩን የሱ ድምጽ እንዴት ነው ደስ የሚለው ናቱ ድምጽ ክንደይ ደስ ዝብልዩ በጣም የምትወዱት ሰው በጣም የምትወዱት ሰው በጣም ተፈትዎ ሰው በጣም የተቀበላችሁ ሰው ተቀበልኩም ወሰን ሲያወራችሁ ከዕለኩም ኮሎ ከናንተ ጋር ቢሆን ሳሁን ኮን ኮሎ ደስ ይላችኋል ደስ ይዝብለኩም እውነተኛ አባት የሆነው እግዚአብሔር ተናይ በሐቅ አቦ ዝኾነ እግዚአብሔር አንድ ነገር ይናፍቃል አደ ነገር ይናፈቅ ልጆቼ መቼ ነው የሚሰሙኝ ደቀይ ማዓሲዮም ሰምዑኒ አሜን አትሉ ልጆቼ መቼ ነው እኔን የሚሰሙኝ ደቀይ ማዓሲዮም ሰምዑኒ ብዙ ሰው ዝሕሰብ ይጸልያል ይጽሊ ያወራል የህልል ቻው ይሉ ይኸይድ ቻው ይሉ ወኸይድ እግዚአብሔር ሊያወራ ሲል ልጁ የለም እግዚአብሔር ከዛረብ ክጅምር ከሎ ተሰብ የለን ክብር ለኢየሱስ ይሁን ክብር ንጎይታ ካብ ኮኔክሽን ይወጽእ ካብ ኮኔክሽን ይወጽእ ካብ ዛሬ ግን እነሆ በደጅ ቆሜ አንኳኳለሁ ሎሚ ግን አፍ ደገ ቤት ደው ኢለ ኳሕ ብላለኹ ማንም ድምጼን ሰምቶ ቢከፍትልኝ ሓደ እኳ ድምፂ ሰሚዑ ተኸፈተለይ ወደ ውስጥ እገባለሁ ተኻእቴ ከሱ ጋር ምስኡኻ እራት እበላለሁ ክበልዕ በሌላ አማርኛ ብኻልእ አማርኛ ኮሙኒኬት አደርጋለሁ ክንዘራረቢና ማለት እዩ ያለው ጌታ ዝበለ ጎይታ ልባችሁን ትከፍታላችሁ ልብኹም ትኸፍቱ ኢኹም እኔ ሳላስፈልጋችሁ ኣነ ከየድለይኹ እናንተ መስማት ትጀምራላችሁ ካትኩም ሰምዑ ኢኹም አረ አሜን በሉ በጃ አሜን አትፈልጉም እንዴ እስቲ የሚፈልግ ሰው ለእግዚአብሔር ክብር ያጨምር አሜን አሜን አሁን እጸልያለሁ እጅ ክጽልየ የብዙ ሰዎች ልብ በእግዚአብሔር ይያዛል ናይ ብዙሓት ልቢ ብእግዚአብሔር ክትሓዝዩ እጃቸው ብቻ አላልኩም እኔ ልባቸው ራሱ እንደዚህ ይያዛል ኣዳውኩም ጥራይ አይበልኩን ልብኹም ከይተረፈ የነሱ ዲዛየር የእግዚአብሔር ዲዛየር ይሆናል ናትኩም ድሌት ናይ እግዚአብሔር ድሌት ክኸውን እዩ አረ አሜን 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 እግዚአብሔር ወደ ምንጫችሁ ይመራቸዋል ናብ ዒንትኹም ክመርሓኩም እዩ ታምነኛለህ አንድ ጊዜ እዩት እስቲ ታምነኛለህ ወደ ገደል እንደማልከት ታምነኛለህ እውነት ተኣምነን ዲኻ ናብ ገደል ከም ዘይመርሓካ ተኣምን ዲኻ ዓይንትኻ ጨፍኖ ዘና በልሽ መታጠፊያውን አያውቀውም እኔ ግን አውቃለሁ እያየሁ ነው
እሱ ይርኢደልን አይሪን እንደለት መንገድ አንግሪ ያለሁ አሜን አትሉ አሜን አሁን ራሳችሁን ለእግዚአብሔር ስጡት ስለዚህ ስኻቱን ካኸም እግዚአብሔር ርስኩም ሃቦ እናንተ ማታቁትን ሁሉ እሱ ያውቃል እቲ ዘይትፈልጦ ዘበለ ሁሉ እሱ ፈልጦ እዩ እንደዚህ ይዛችሁና ከምዚ ይሕዘኩሞ እንደዚህ እሱ የሚያየውን እያሳያችሁ እሱ ዝሪኦ እንዳርአየኮ በስጋ የማይታየውን በስጋ ዘይርአ እያሳያችሁ እንዳርአየኮ ይመራቸዋል መርሐኩም አሁን እዚህ ጋር ነው ቦታ ናዙርና ቁጭ በል አብዚ ቦታኻ ተሳስቻለሁ ተጋገደ ለምን እኔ ስለማይ ምንታይ አነ ስለዚህ እግዚአብሔር እንደዚህ ይመራቸዋል እግዚአብሔር ካሆም ይመርሐና አሜን 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 ማልቀስ ከቤታችሁ ላይ ዛሬ ይነሳል በኺያት ከቤትኩም ኮጽዩ አጆኺ ምናምን ካብ ሕጂ የለን ለጠላት አንተ ራስ አጆኻ አሜን አትሉ አንተ ራስ ዘው ክብር ለኢየሱስ ይሁን እግዚአብሔር ምስክሬ ነው በጎቼ ድምጼን ይሰማሉ ያለው ጌታ ጆሮአችሁ ላይ ድምጽ ትሰማላችሁ አይናችሁ ላይ የሆነ መገለጥ ታያላችሁ ወደ እግዚአብሔር በረከት ትገባላችሁ አብና እግዚአብሔር በረከት ታቱ ይሁን ኧረ አሜን 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 የሚፈልግ ሰው አለ ሁለት ደቂቃ ቁሙና ከኔ ጋር በልሳን ጸልዩ ላ ኮዜቴ ካፓራዞቶ ኮፓራዛሃታካያ ማሻላላ ባጋሶታ ጸልዩ ከኔ ጋር ማክሮ ቦቲላ ባጋላ